ጸልዬ በጸለይኩበት ቦታ እንቅልፍ ሸለብ አደረገኝ። ክረምት ነበር፣ ዝናቡ ፏ ይላል። በዛው ሸለብታ ውስጥ ምጸልየው ጸሎት አይኔን ክፈት፣ ጆሮዬን ክፈት፣ ማስተዋል ስጠኝ። ብዙ ጊዜ ጸሎት ይሄ ልጄ አለኝ፣ ለስለስ ያለ ድምፅ። አይኔን አብራ ብለህ ከመጸለይ በፊት ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለ። እኔ ስለ አይን መከፈት፣ ያ ድምፅ ግን ሚስጥር ስለመጠበቅ ተናገረኝና ለምን የሚል ሀሳብ ወደ ውስጥ የመጣ እና አላወራውም። ለምን ያልኩት በልቤ ግን የልቤን አውቆ መለሰልኝ። ለብዙ ባሪያዎቼ አይኖቻቸውን ከፍቼ የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆችን አጥቻለሁ። ከዛ ሚስጥር መግለጥ መርገም ያመጣል። ለአንተ እንዲህ እንዳይሆንብህ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለኝ። የመጀመሪያው ድምፅ ያልኩት እስቲ ይህን ነገር ከብሉይም ከአዲስም በቃል አስረዳኝ አልኩት። እስቲ ቃል ስጠኝ ስል 2 ቃሎችን ሰጠኝ ከብሉይ። አንደኛ አዳምና ሔዋንን እግዚአብሔር ያለበሳቸው የክብር ልብስ ነው። ሰይጣን በኃጢአት ካሳታቸው በኋላ ያ ልብሳቸው ተገፈፈና ራቁታቸው ነው። የእግዚአብሔር ፍቅር የተጀመረ ስትል እዛው እግዚአብሔር እባቡን ከረገመው በኋላ የቁርበት ልብስ ሰርቶ አለበሳቸው ይላል። የእግዚአብሔር አልቲሜት አጀንዳው የሰዎችን ሀፍረተ ስጋ ገበና መግለጥ ሳይሆን ማልበስ ነው። የገለጠው ማን ነው? ዲያብሎስም። ብዙ ጊዜ የሰዎችን ሚስጥር በትንቢት መልክ የሚገልጥ አገልግሎት ከዲመን በጣም ምክንያቱም የእግዚአብሔር ባህሪ አይደለም። ሁለተኛ እዛው ዘፍጥረት ውስጥ የኖህን ታሪክ አመጣልኝ። ኖህ ከጥፋቷ በኋላ ያ የጽድቅ ሰው ዓለምን በጽድቁ የኮነነ እንደውም ከ3ቱ ኃያላን ተርታ የተሰለፈው ከዳንኤል ከኢዮብ ከነሱ ጋር የተሰለፈው ይህ ሰው ደከመና በድንኳኑ ስራ ራቁቱን ሆነ። ታናሽ ልጁ ካመጣና የአባቱን ራቁትነት አየ። እግዚአብሔር አይኑን ከፍቶ የአባቱን ሀፍረተ ስጋ ሲያሳየው እንዲያለብስ ነበር። ሕግም አላቸው የአባትን ሆነ የእናትን ሀፍረተ ስጋ ትግለጥ የሚል። ያ ሰው ግን ወጥቶ በመሳለቅ መንፈስ ለወንድሞቹ ነገራቸው። ነው የአባቴን ሀፍረተ ስጋ ይዋላል። ሁለቱ ሰሙ። በጫንቃቸው ላይ ሸማ ወስደው የኋልዮሽ ሄደው የአባታቸውን ሀፍረተ ስጋ ለበሱ ይላል። ኖህ ከስካሩ ነቃ ይላል። ታናሽ ልጁ ያደረገበትን አወቀልና የረገመው ዘሩን። ለምንድን ነው እሱን ያረገመው? እሱም ቢረግመው የእግዚአብሔር በረከት ስላለበት የእግዚአብሔር በረከት ያለበት አይረገምም። ከጥፋቷ በኋላ ባርኳቸው። ብለሲንጉን አልፎ የሚሰራ መርገም ስላሌለ ዘሩን ግን ረገመበት። እነዛን ሰዎች ግን ባረካቸው። ወደ አዲስ ኪዳን ደግሞ ሲያመጣ ምን አለ? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት አጥብቃችሁ ተዋደዱ ካሌም በኋላ የዮሴፍንና የማርያምን ታሪክ በመንፈስ ሊያመጣ ከመንፈስ ቅዱስ ጸንሳ ስትገኝ ጻድቅ ሆኖ ሊገልጣት አልወደደም። ያስወግራታል። ጻድቅ ስለሆነ ሊገልጣት ስላልወደደ በስውር ሊተዋ ሲያስብ እግዚአብሔር መልአክ መጥቶ እንደተናገረውና ባለቤቱ እንደወሰዳት ትመለከታል። አሁን እንዲህ ብዬ አሰብኩኝ። ዮሴፍ በችኩልነት ገልጦ እግዚአብሔር ይህን እውነት ገልጦለት ቢሆን ኖሮ እሷም አትቀበለው ነበር። የፕሮፌሲ አገልግሎት በጣም 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 ጥንቃቄ የሚሻ አገልግሎት። እግዚአብሔር አይንን ከፍቶ ብዙ ነገሮችን ሊያሳይሽ ይችላል። ይህን ከነገሬን በኋላ በጣም ለአገልግሎቴ ተጠንቅቄ በመርገም ውስጥ ሆኜ እንዳላገለግል በጥንቃቄ እንዴት አድርጎኛልና በዚህ አገልግሎቴ ውስጥ ሰው እንዲህ ያደርጋል ወይ የሚባሉ ነገሮች ወደ እኔ መጥተዋል። ቀድሞ ግን ነግሮኛል አልባሹም ብሎ